እንደው እንደዚህ አይነት አፍቃሪ እግዚአብሔር ያድለን በእውነቱ። ሉክ የተፈጠርንበት ዓላማ ምንድነው? እንዴትስ ማወቅ እንችላለን? የሚል ጥያቄ አንድ ልጅ ስለጠየቀኝ እሱ ጋር እናውራ። ሴንት ባስሊዮስ ምን ይላል መሰላችሁ? የሰው ልጅ መልካም ነገርን የሚያደርግባቸው 3 ምክንያቶች አሉት ይላል። የመጀመሪያዎቹ ቅጣትን ፈርተው የሚያደርጉት ሰዎች ናቸው ይላል። እነዚህ ሰዎች ገሃነመ እሳትን ፈርተው እግዚአብሔር የሆነ መልካም ነገርን አድርጉ ስላለ እነዛን ካልሰራውኝ በእሳት ያቃጥለኛል ብለው ፈርተው የሚያደርጉት ሰዎች ናቸው ይላል። እነዚህን ሰዎች ባሪያ ብሎ ይጠራቸዋል። ምክንያቱም በንጉስና በባሪያ ስርዓት እንደምናውቀው ባሪያ ነገሮችን የሚያደርገው ትእዛዙን የሚፈጽመው ከንጉሱ የሚደርስበትን ጫና የሚደርስበትን መጥፎ ነገር በመፍራት ነውና። ሁለተኛዎቹ ሰዎች ደግሞ የሆነ ሽልማት ፈልገው የሚያደርጉት ሰዎች ናቸው ይላል። ይህም መልካም ነገርን ሲሰሩ የሚገቡበትን መንግስተ ሰማያት አስበው እግዚአብሔር የሚሰጣቸውን ክብር ገነትን እንደ ሽልማት አስበው የሚሰሩ ሰዎች ናቸው ይላል። እነዚህን ሰራተኞች ናቸው ይላል ደሞዝን ፈልገው ስራን ይሰራሉና። ሶስተኛዎቹ ደግሞ ምንም አይነት ሽልማትን ፈልገውም አይደለም፣ ምንም አይነት ደግሞ ቅጣትን ፈርቶ አይደለም። እንዲሁ ክርስቶስን ወደውት እንዲሁ ከልባቸው ከውስጣቸው መልካም ነገርን የሚያደርጉት ሰዎች ናቸው ይላል። እነዚህን ሰዎች የእግዚአብሔር ልጆች ናቸው ይላል። ምክንያቱም መልካም ነገርን እያደረጉ ያሉት ከውስጣቸው ከልባቸው ፈልገው ነውና የሚያደርጉት። ምክንያቱም በቴዎሎጂ እንደምናውቀው እኛ ለእግዚአብሔር የምናደርግለት ነገር የሚጨምርለትም የሚቀንስበትም ነገር የለም። አት ዘ ኤንድ ኦፍ ዘ ዴይ የሚጠቅመን ራሳችንን ስለሆነ ማለት ነው። ስለዚህ እግዚአብሔር የሰው ልጅ የሚወደው እንዲሁ ነው። ይሁን የሚያገኘው ነገር ኑሮ ሳይሆን ጀስት በቃ ስለሚወደን ነው የሚወደን። የሰው ልጅም በእግዚአብሔር ኢሜጅ እንደተፈጠረ መጠን ምንም አይነት ሪዋርድና ፐኒሽመንት ሳይፈልግ እንዲሁ እግዚአብሔርን ወዶት የሚያደርጋቸው ነገሮች ልጅ ያስብለዋል ብዬ አስባለሁ። እንግዲህ እናንተ የትኞቹ ናቸው የሚለውን ኮመንት ላይ ጻፉልኝ። እኔ ግን ሀሳቡን ቀረብ ላድርገው ወደኛ። እንግዲህ ሞቲቬሽን የሚባል ሀሳብ ታውቃላችሁ። ሞቲቬሽን ከዚህ ከሞቲቬሽናል ስፒኪንግ ጋር ተያያዘ እንጂ ሞቲቬሽን ማለት አንድ ነገር ለማድረግ ምክንያት ማለት ነው በሳይኮሎጂ እሳቤ። እና ሁለት አይነት ሞቲቬሽኖች አሉ፣ ኤክስትሪንሲክ እና ኢንትሪንሲክ የሚባሉ ሞቲቬሽኖች፣ ውጫዊ ሞቲቬሽን እና ውስጣዊ ሞቲቬሽን። ገነትና ሲኦል የሚለውን ኮንሰፕት ላቆየውና ምድር ላይ ኤክስትሪንሲክሊ የምናደርጋቸው ነገሮች አሉ። ኤክስትሪንሲክሊ ሚንስ አሁን ለምሳሌ የሆነ ሪዋርድ ፈልገን የሆነ ሽልማት ፈልገን የምናደርጋቸው ነገሮች አሉ በምድር ማለት ነው። የሆነ ደግሞ ቅጣትን ፈርተን የሆነን ፓኒሽመንት ሸሽተን ፔንን አቮይድ አድርገን የምናደርጋቸው ነገሮች አሉ። እነዚህ ውጫዊ ሞቲቬሽኖች ይባላሉ። ሌሎች ደግሞ ከውስጣችን ፈልገናቸው ኢንትሪንሲክሊ የምናደርጋቸው በዚህ በኢንትሪንሲክ ሞቲቬሽን ምክንያት የምናደርጋቸው ነገሮች አሉ። እንዲሁ ወዶ ነገሮችን የሚያደርግ ሰው የሆነች ልጅ ውበቷን መልኳን አይቶ የወደዳት ሰው መልኳ ሲጠፋ ወይ ሀብቷ ሲጠፋ ፍቅሩ ይቀንሳል። ነገር ግን እንዲሁ ከነብሱ ወዷት ከሆነ ያ ነገር ቢጠፋ ማተር አያደርግም። እንደው እንደዚህ አይነት አፍቃሪ እግዚአብሔር ያድለን በእውነቱ። እና ምን ልላችሁ ነው፣ ምንም አይነት ሽልማት ሳንፈልግ ምንም አይነት ቅጣትን ሳንፈራ እንዲሁ ወደነው የምናደርገው ነገር ነው የተፈጠርንበት ዓላማ ብዬ አስባለሁ። ምክንያቱም ምንም አይነት ገንዘብ ባይከፈላችሁ እንዲሁ ወዳችሁ የምትሰሩት ነገር፣ ሰላምን የሚሰጣችሁ ነገር፣ በቃ ያንን ነገር ስታደርጉ እረፍት የሚሰጣችሁ ነገር ያ ነው ብዬ አስባለሁ። ምክንያቱም ምንም አይነት መንገራገጭ የለም፣ ፍሎ ነው የምታደርጉት። ውስጣችንን ሰምተን አድምጠን፣ ይሄ ኢንቲዩሽን ምናምን የሚባሉ ነገሮች አሉ። እንደዛ አድርገን የምናደርጋቸው መልካም ነገሮች የተፈጠርንበት ዓላማ ናቸው ብዬ አስባለሁ። ምክንያቱም በእግዚአብሔር አምሳል ነው የተፈጠርነው። የእሱ ኢሜጅ አለ ውስጣችን ላይ፣ ያ ኢሜጅ ደግሞ መልካም ነው። ስለዚህ መልካም ነገሮችን ስናደርግ፣ ይሄ እግዚአብሔር የሚወዳቸውን ነገሮች ስናደርግ፣ ይሄ በውስጣችን ያለውን ኢሜጅ ስንመስል የተፈጠርንበትን ዓላማ እየኖርን ነው ብዬ አስባለሁ። ይመቻችሁ።